መቀመቅ ውስጥ የከተቱ መሆናቸውን አሁን እንኳን ከስተቶቻቸው መማር አልቻሉም። ለማንኛውም መጣበታለን። እንደው የህወሓት አካሄድ ህወሓት በግልጽ እየተናገረ ነው። ወደ ጦርነት ሊገባ የሚችሉባቸው ሁኔታዎች እንዳሉ ፍንጮች እየታዩ ናቸው። ወደ ጦርነቱ ስንገባ ግን ብቻችንን አይደለም፣ እንደ በፊቱ ብቻችንን አገኙን፣ በዚህም በዛም ከበባ ፈጸሙብን፣ ከኤርትራም ከአማራም ኃይሎች ጋር ተነጋገሩና ብልጽግናዎች እኛ ላይ ከበባ ፈጸሙ። አሁን ግን ያ የለም ነው። አሁን ከሌሎች ኃይሎች ጋር ሆነን ይህንን ስርዓት እናስወግዳለን ብለዋል። ቀጣዩ ነገር ምንድነው? እሱን ውስጥ የሚነጋገሩት ወደፊት የምናውቀው ነው። አሁን ግን ይህን ስርዓት ለማስወገድ ህወሓት ከሌሎች ኃይሎች ጋር በትብብር እንደሚሰራ በግልጽ ተናግሯል። እንደውም ወይዘሮ ፈትለወርቅ በስም ጠርታ ነው ፋኖንም የኦሮሞ ነጻነት ሰራዊትንም በስም ጠርታ ነው አብረን እንሰራለን ያለችው። ዶክተር ደብረጽዮን በስም አይጥሩ እንጂ በሐሳብ ረገድ በአቋም ረገድ ተመሳሳይ መልእክት ነው ለህወሓት ተሰብሳቢዎች ያስተላለፉት። እስቲ ምን እንጠብቃለን? ምናልባት ፋኖ ይህንን ይፋ ሊያደርግ ይችላል። በእርግጥ ዘመነ በመርህ ደረጃ እንደሚሰራበት ገልጿል። ነገር ግን እንዲህ ነው፣ እንዲህ ታስቧል፣ እንዲህ ታቅዷል፣ ከከሌ ጋር እንዲህ እንሰራለን የሚለውን ነገር በቀጣይ ልናይ እንችል ይሆን? እንግዲህ እኔ ባለፈውም ተናግሬዋለሁ። አፋብን እንደ ድርጅት አጋርነትና ትብብር መምሪያ ያለው ይህን አጋርነትና ትብብር መምሪያ ያቋቋሙ ጥቅሙን አሳልፎ ሳይሰጥ የአማራን ጥቅም ቀይ መስመሮች በተደጋጋሚ የተናገሩት ጉዳይ ነው። በጋራ ብልጽግና ጋር ለማስወገድ የትኛውም ኃይል መተባበር አለበት ተብሎ ይታመናል። ከዛ አኳያ እነዚህ ትብብሮች ያድጋሉ ተብሎ ይታመናል። ትብብሩ ወታደራዊ ነው ፖለቲካዊ ነው፣ ቀድሞ ይፋ የሚደረገው ወታደራዊ ነው ፖለቲካዊ ነው የሚለውን በቀጣይ አብረን ብናየው የተሻለ ይመስለኛል። ምክንያቱም ወታደራዊ እንቅስቃሴም ፖለቲካዊ እንቅስቃሴ የሚያደርጉ ኃይሎች ናቸው እነዚህ ኃይሎች። አፋብን ቀድሞ ይፋ ያደርገዋል ወይስ እነዚህ እየተነጋገሩ ያሉት ወይም ደግሞ በጋራ እንተባበራለን? እንግዲህ ይፋ የሆነ ነገር የለም በተጨባጭ ውይይቶች ይኑሩ አይኑሩ መቼ ተጀመረ እንዴት ተጀመረ የምናውቃቸው ነገሮች የሉም። ነገር ግን በግራም በቀኝ በኩል ያሉት አመራሮች የዛሬው የህወሓት ውሳኔ ግን የዛሬው የህወሓት መግለጫ ውሳኔ ነው፣ በይፋ የመግለጽ ያህል ነው። በስም አልተጠቀሰም። ምናልባት የሞንጆሪኖን በስም መጥራት እንደ እንትን ልንወስደው እንችላለን። ግን የዛሬው መግለጫ ላይ ከሌሎች ኃይሎች ጋር የሉና አደጋ ከገጠማቸው ኃይሎች ጋር አንድ ላይ ሆነን ይህንን ስርዓት እናስወግዳለን ብለው ውሳኔ ላይ ደርሷል። ስለዚህ ትብብር አለ ማለት ነው፣ ውሳኔ አለ ማለት ነው ህወሓት ጋር መሰለኝ። አሁን ምንድነው አስቸጋሪ የሚያደርገው ይህን ነገር በግልጽ ለመናገር ወይም ደግሞ ይሄ ነው ለማለት መረጃዎቹ ምንድናቸው የሚለውን ነገር ማወቅ ያስቸግራል። አሁን ወታደራዊ ትብብር እንግዲህ አይተዋል። ብልጽግና በርካታ መረጃዎች ነው። አንዴ ወታደራዊ ካውንስል ይለዋል፣ አንዴ ጥምዶ ይለዋል፣ አንድ ጊዜ ጥምረት ይለዋል፣ አንድ ጊዜ ሻዕቢያ ፈረሶች ይላቸዋል፣ አንድ ጊዜ የካይሮ ፈረሶች ይላቸዋል። እነዚህ አይነት መረጃዎች አሉና ከነዚህ ከተባባሪዎቹም ከተጣማሪዎቹም በኩል ይፋ የሆነ የአንድ ወገን መረጃም እንዳይሆን ስጋት አለኝ። ምክንያቱም የፋኖ ኃይሎች በተደጋጋሚ ትግራይን የሚነካ ኃይል እኛን ቀድሞ ሊራመድ ይገባም ብለዋል አይደል? የፋኖ አመራሮች ኤርትራንም በተመሳሳይ ብለዋል። ይሄን ያሉበት ዋነኛ ምክንያት የአብይ አህመድ አውዳሚ ጦርነት ተራ በተራ እንደሚደርሳቸው ስለተገለባቸው። እንግዲህ ሙልጌታ ከዚህ ጋር ተያይዞ የሚነሳ ነገር አለ። እንግዲህ ሰሞኑን የብልጽግናን መገናኛ ብዙሃን ተመልክተ ከሆነ አቅጣጫ ተሰጥቷቸዋል። ያው እንደ ሚዲያ ሰው አቅጣጫ እንዴት እንደሚሰጥ እንዴት እንደሚመጣ ከማን እንደሚመጣ በግልጽ እናውቀዋለን። በዚህ ላይ ትኩረት አድርጉ ተብለው ሰሞኑን ሰፊ ዘመቻ ነው የተጀመረው። በዚህ ዘመቻ ውስጥ ሌሎች ጎረቤት ሀገራትና እንደነ ግብፅን የመሳሰሉትም እየተጠቀሱ ነው። ግብፅ አለች፣ ሱዳን አለች፣ ኤርትራ አለች። አሁን ዋና ተልዕኮ ዋና ለኢትዮጵያ ሕዝብ እንዲያውቀው የተፈለገው በተለይ ህወሓትን ፋኖንና ኦላን በኢትዮጵያ ሕዝብ ጭንቅላት ውስጥ ማሳደር የፈለጉት እነዚህ ተላላኪዎች ናቸው። እነዚህ የውጭ ኃይሎች ጥቅም አስፈጻሚዎች ናቸው፣ ባንዳዎች ናቸው። ሰፊ የፕሮፓጋንዳ ስራ እየተከናወነ ይገኛል። ይህም ማለትም የነፋኖ ተልዕኮ የሌላቸው ሌሎችም የኢትዮጵያ ኃይሎች ጉዳይ አስፈጻሚ እንጂ የራሳቸው ዓላማና ለህዝባቸው ብለው ጫካ እንዳልገቡ አይነት ነገር ለመሳል እየተሞከረ ነው። የኢትዮጵያ ህዝብ በብልጽግና ፕሮፓጋንዳ እንደው ይታለላል ወይ ይወናበዳል ወይ ስንል ያቃል። የኢትዮጵያ ህዝብ ሞኝ አይደለም። ምናልባት ደሃ ሊሆን ይችላል፣ ደደብ ግን አይደለም። ስለዚህ የፕሮፓጋንዳ ውሃ የሚያነሳ አይደለም ብለን ልንወስድ እንችላለን። ግን ዓላማው እነፋኖ ዓላማ የሌላቸው ተልዕኮ የሌላቸው የውጪ ጉዳይ አስፈጻሚ ባንዳ ናቸው የሚለው በደንብ በህብረተሰቡ ውስጥ ምስሉ እንዲቀረጽ ተፈልጓልና እውነታው ሴት ነው ያለው። እንግዲህ ግብፅ የኢትዮጵያ ታሪካዊ ጥራት ነች። እንደሚታወቀው ታሪካዊ ጥራት ሲባል ከዚህ
ከውሃ ፖለቲካ ጋር በተያያዘ ወዳጅ ሊሆኑ የማይችሉ ሀገሮች ናቸው። ይሄ በዓለም አቀፍ የጂኦፖለቲክስ የተረጋገጠ ነው። የቀጠናው ጸሐፊዎችም ጥናት ያደረጉ ሰዎችም የሚያውቁት ነው። ነገር ግን ግብፅን ከካይሮ ጎትቶ ሞቃዲሾ ያስገባት አብይ አህመድ ነው። ማለት የኢትዮጵያ ሕዝብን ለማዋሸት የሚደረገው ጥረት በጣም አደገኛ መሆኑ እንግዲህ አብይ አህመድ የፖለቲካ ስህተት፣ የፖለቲካ ዘገምተኝነት፣ የፖለቲካ ድንቁርና ተዳምሮ ሶማሌላንድ ሄዶ ተደራድሮ ወደብ አገኘውላችሁ ብሎ ጃንዋሪ 1 2024 ላይ የኢትዮጵያ ሕዝብን ሚዲያዎችን አጠቃላይ ሕዝቡን ከዋሸ በኋላ ቱርክ ሄዶ ተደራድሮ ጭራውን ቆልፎ ተሸንፎ እንደመጣ ይታወቃል። ከዛ በኋላ ቀይ ባህር ፖለቲካ ሲያነሳ ነበር። የኢትዮጵያ ውስጥ ኃይሎች አብይ አህመድ አደጋ ከደቀነባቸው ሊተባበሩ የሚችሉበት እድል አለ። አብይ አህመድ ገዳይ መሆኑን፣ ህዝባቸውን የሚጨፈጭፍ፣ የፖለቲካ ካፒታላቸውን የሚያጠፋ፣ የመኖር ህልውናቸውን አደጋ ውስጥ የሚከት ከሆነ ኢትዮጵያ ውስጥ ያሉ ኃይሎች ይተባበራሉ። አብይ አህመድ በአደባባይ እየወጣ ሱዳንን እንደሚወር፣ ሱዳንን እንደሚያጠፋ፣ ኤርትራን እንደሚያጠፋ ከ3 ሚሊዮን ያነሱ ህዝቦች ናቸው እያለ ግብፅን በተመሳሳይ የካይሮ ተላላኪዎች እያለ ሌሎቹን እያወገዘ ከአብይ አህመድ ጎን ሊቆሙበት የሚችል ምንም አይነት ነገር የለም። ይሄ እየተደረገ ያለው ዝም ብሎ በተራ አክቲቪስቶች አይደሉም፣ በብሔራዊ ሚዲያዎች ነው። የግብፅ ብሔራዊ ሚዲያዎች እንደዚህ አይነት ነገር ሲሰሩ አታይም። ከተሰሩም በሌሎች አክቲቪስቶች ነው። ፖለቲካ ያውቃሉ። የሱዳን ኃይሎች ባለፈው በግልጽ አስቀምጠነዋል። ፓርላማ ላይ እስከሚሰድባቸው ድረስ በከፍተኛ እንቅስቃሴ ያደርጉ እንደነበር ነው መረጃዎች ወጡ። ፓርላማ ላይ ግን ትናንት በደርግ ደቁሰናቸዋል ወይም ደግሞ እኛ ደርግ አይደለንም ዛሬ አይ ዘመን ነው ሱዳን ሻዕቢያ ህወሓት በጋራ ሊወሩን እንቅስቃሴ እያደረጉ ነው ካሉት በኋላ ግን አብይ አህመድ በፓርላማ ለህዝብ ስለነገረ እኛ ደግሞ የጋራ አደጋ ስላለብን በጋራ መተባበር የሚል ስሌት አስልተዋል። ግን መሳይ ግብፅን የኢትዮጵያን የአሚሶም ጦር የሚባለው ከዛ አስወጥቶ የግብፅን ጦር ከካይሮ ሞቃዲሾ ያስገባው አብይ አህመድ ነው ጎትቶ። ይህን ህዝብ ማሸታቸው የዲፕሎማሲ ስተሰሩ ኢትዮጵያ በቀጠናው ታላቅ ሀገር ነበረች። በቀጠናው የሰላም አስከባሪ ኃይል ነበረች። በቀጠናው የአሸማጋይነት ሚና ነበረች። አብይ አህመድ በደረሰበት ነባራዊ ሁኔታ ግን ቀጠናውን እያተራመሰ ሌሎችን ለመክሰስ ሙከራ ያደርጋል። እንደው ፖለቲካ ቢያቅ አብይ አህመድ በውጭ ጉዳይ ዶክተር ጌዲዮን ጢሞቴዎስ በኩል የግብፅ ኤምባሲን እኮ ጠርፎ ማነጋገር ይችል ነበር። ኤርትራ ኤምባሲ ከተዘጋ ቆይቷን ይመስለኛል። ማነጋገር ይችል ነበር። ነገር ግን እነሱ ምንድን ያደረጉት በይ የግብፅ መሪዎችን፣ የኤርትራ መሪዎችን፣ የሱዳን መሪዎችን እያጨቀዩ ማጥፋት ነው የፈለጉት። ነገ ግብፅ ኤምባሲ ያለው ላለመዘጋት ሆኖ ዋስትና ከፍተኛ ይህም በተመለከተ ኢህአፓ መግለጫ አውጥቷል። አሁን ኢህአፓ የሚያደርገውን አለማድነቅ አይቻልም። በነገራችን ላይ ኢህአፓን ስንተቸው ነበር። ትችታችን ሁለት ነገርን መሰረት ያደረገ ነው። አንደኛ ለህዝብ ግንዛቤ መፍጠር ስለሚያስፈልግ ነው። ሁለተኛ ደግሞ በተሳሳተ አቅጣጫ ውስጥ ናቸው ብለን በማመናችንና አቅጣጫቸውን እንዲቀይሩ ለማድረግ ነበር ስንተች የነበረው። ሌላ ዓላማ የለንም። ስለዚህ አሁን ላይ እያደረገ ያለውን ነገር ቢያንስ እንኳ በመግለጫ ለህዝብ ድምፅ ለመሆን ማሰብ ትልቅ ነገር ነውና ኢህአፓ እያደረገ ባለው ነገር ላመሰግነው እወዳለሁ። በመግለጫው ምን አለ ኢህአፓ? ምክክሩ ስለምንድን ነው በደቡብ ወሎ በገዳማውያን ላይ የተፈጸመው ጭፍጨፋ አስመልክቶ ከኢህአፓ የተሰጠ መግለጫ። ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሐን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳለው ሁሉ ዛሬም ምክክሩ ስለምንድን ነው እንድንል ያስገድደናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም በትናንትናው ዕለት ሐምሌ 15 ቀን 2018 ዓ.ም መነኮሳት በጸሎት ላይ ያሉ በደረሰባቸው የድሮን ድብደባ እስካሁን 7 መነኮሳት ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን ለመረዳት ችለናል። ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናን፣ በመስጂድና አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች ሆነዋል። በተለይም በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ገዳሞች፣ መነኮሳት፣ ምዕመናንና ተቆርቋሪዎች ላይ መጠነ ሰፊ ወንጀሎች እና ማዋከቦች እየተፈጸሙ መሆናቸው የአደባባይ ሀቅ ነው። ከዚህ ቀደም የካቲት 28 ቀን 2018 ዓ.ም
የትናንትናው ጥቃት በተፈጸመበት ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘው አፍሮንስ ማርያም ቤተክርስቲያን ስርዓቱ ባደረሰው ከባድ የመድፍ ድብደባ ስትወድም የደብሯ አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትንና መነኮሳትን ገድሏል። ከ15 በላይ ንጹሐንም መቁሰላቸው የቅርብ ጊዜ እውነታ ነው። እንዲህ አይነት የሃይማኖት አባቶችና ቅዱሳት መካናትን ኢላማ ያደረገ ጥቃት ከድግግሞሹና አጠቃላይ ሁኔታው በመነሳት በዓላማና በቀድ የሚፈጸም ነው ብለን እናምናለን። ኢህአፓ በገዳማውያን ላይ የደረሰውን ይህንን ግፍ በጽኑ እያወገዘ ዓለም አቀፍ ማህበረሰብም ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህንን መሰል ግፎች ፈጻሚ የሆነውን ስርዓት በመታገል ሂደት ውስጥ ከኢትዮጵያን ጎን እንዲቆም ጥሪያችንን እናቀርባለን ይላል ኢህአፓ ሐምሌ 16 ቀን ያወጣው መግለጫ እና ለዚህ መግለጫ ምስጋናችንን መግለጽ እንወዳለን። በውጭ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገር የሚገዳችሁ ሊቃውንት ልትመካከሩ ይገባል። ማህበረ ቅዱሳን ምናምን የምንላቸው ነገሮች ሁሉ ትርጉም እንደሌላቸው ተረጋግጧል። ትርጉም ከዚህ በላይ መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትፈተን አትችልም። ማህበረ ቅዱሳንንም የተቆጣጠሩት እነ ዳንኤል ክብረት በመሆናቸው የተነሳ ሲኖዶሱንም እንደምታዩት ነው። ቤተክርስቲያኒቱ ጠባቂ አልባ ሆናለች። ስለዚህ በውጭ ሀገር የተጀመረውን ንቅናቄ ማቀጣጠል ያስፈልጋል።